አይደለም ጋሽ እሱንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። ጋሽ ታውቃለህ፣ እሱንም ይሁን ብዬ እያለፍኩ ምናምን ብቻ ዝቅ ማለት በረከት ነው በሚላት አለ። ይቅርታ መጠየቅ ትርፉ በረከት ታተርፋለህ። ግን ያው ሁሉ ስለምናት እምቢ ብላ ቤተሰቦቼንም ለእርሶ እንኳን እኮ ብላለች አይደል፣ ድራይ መውጣት ነው የምፈልገው ከሌላ ሰው ጋር ምናምን ያለች ነበር። ግን አሁን ይሄ ቤት ሲመጣ አለ አይደለ በቃ ለሷ ጥሩ እንደሆንኩ በፊት ላንቺ ጥሩ እንደማስብ አታውቂም። እና ሳላቅ ቀርቻ አይደለም እና ታዲያ ግን ደግሞ አሁን በቃ እኔ አምኜበት የተፈጠረው ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት ብሩኬ። ስለ ቤቱ ደግሞ ቤቱ ባይኖር ኖሮ ምናምን የምትለውን ነገር እኔ ይኸውልህ ይሄን ያክል በጣም ስግብግብ አይደለሁም። ቤቱን ተቀብዬ ዞር ነው። ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር አይ እንግዳውስ ይበቃል እንዴ! አታሽቃብጥ። ምንድን ነው በዚህ ልክ ደግሞ? ምን ነፃ ሆንኩ እኮ ምን ነው ጥፋተኛ እንደሆንኩ ረሳኝ እንደ በሰውዬ ምንሽ ተው እንጂ እንዴ! እግር ሰረ ወድቄ እንኳን ወደቅ ምን ነው አስሬ እግር ሰረ ወደቅኩ ምናምን የምትለው ስንት እግሯ ስር ትወድቃለች እሷ ራሱ አይደል እንዴ ከዚህ ወዲሁ እኮ በትንጥዬ ጥፋት እኮ ነው እግር ስር ወድቃ ይቅርታ የምትጠይቀው አይደል እንዴ? ምን ነው እግር ስር መውደቅ አንተ በጣም ገረመክ? እግሯ ስር ወድቄ አላነሳችኝም ምናምን ብሩ ግን ተው እንጂ እንዴ! ጥፋቶች ግን እስቲ እዩ እንጂ ይኸው እንጂ ምንም እንዳላደረገ ሰው ሆነ እዚህ ጋር አይንኪን በጫው ማጠብን አቆምና እስቲ ምን አረኩ ምን ስላደረኩ ነው እንደዚህ ያለችው ብለ ያስብበት። ሴት ልጅ ናት። አዎ በቃ ልትወስን ትችላለች። ልክ ናት። እንደውም እንደ ምን ነው አሽካባት ከሳ እንደ አቦ ተረጋጋ። እንደ ማረጋጋት ጥሩ ነው። እንረጋጋ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶች። መጥቼላችኋለሁ። የመጣሁት ምንድነው የዛሬ ሄሚ ጋሽዬን ይዛ መጣለች። የመጣችው ምንድነው ማለት የተፈጠረ ነገሮችን ሁሉ ኳለትቼ ነሞ ብሩክ ሰርቶ የሰጠኝን ቤት ላይ ደግሞ ብቻ መኖር አልፈልግም፣ መኖር ካለብን አብረን ነው የምንኖረው ምናምን ብላ ያው ይቅርታውን ለመቀበል መታለች። እንዳያችሁት ደግሞ ቦጋለ በጣም ቦግ እያለ ነው ማለት ነው። ታውቃላችሁ አይደለ? ቦጋለ ተረጋጋ። እግዚአብሔርን እንዴ ተረጋጋ እንጂ ምን እሺ እንዴ ጥፋተኛ እኮ ነው። አንተ ጥፋት አጠፍታለሁ እኮ እናፍ ጥፋት ነው ያጠፋው። እንደውም እንዴ ምን ነው ማለት አንተ ራሱ ሄሚ አሁን ሄዳ ሌላ የድሮ ፍቅረኛ ጋር ሄዳ አረገዛ ቤት መጣ። ሄሚ ምንድነው የምታደርጋት? ብራዘር እስቲ አስብ እንጂ እኔ ጸንቺ ቦታ ላይ ቢሆን ምን አይነት ውሳኔ ወስናለሁ የሚለው ነገር መጀመሪያ አስብበት። ኦኬ ማሽቃበጥ ማለት ጥሩ አይደለም። ገባ? ጥሩ አይደለም። በቃ ይቅርታ ከጠየቀች እንደውም በደስታ ነው መቀበል ያለብክ። እንደ ጥፋት ብዙ ጥፋት እንዲያጠፋ ረሳ እንደ ገፍታል። እሷም እንዳለችው ቅድም ምንድነው ያለችው? አንድ ማለት እኔ አንድ ከሱ ጎን ለመሆን ሞክሬ ነበር ያኔም ገፍቶኛል ምናምን ነው ያለችው አይደለ? እኛም ማውቀናል አይደል እንዴ? ካንተ ጎን ሆናለሁ ብላ ስትሄድ ሩም ውስጥ ነው የተገኘ ሩም ውስጥ ነበር የተገኘው ከሴት ጋር አይደል? እና ስለዚህ ሄሚ ለምን ጥፋት የለም። እና አሁን ላይ ይቅርታ እየጠየቀችው ነው። ቤት ስለሰጠው ነው ምንድነው አስሬ ቤት የምትለው? እኔ ይሄ ቤትማ እውነት እየመሰለኝ አይደለም። በነገራችን ላይ አለቀልኝ። የምር ነው ሙላችሁት ውዶች። ይሄ ቤት እውነተኛ ቤት ነው እንዴ? አላቅም። ቤት ስለሰጠው ነው እንደዚህ የምትሆኚ ምናምን ብሎ ደጋግሞ እየተናገረ ነውና አንድን ሰው ካደረክ በኋላ ዝም ብለህ አስሬ መናገር ምንም ጥቅም የለም። በቃ አደረክ አይደለ? እንኳን ቴንኪው እና አመሰግናለን። በቃ ተው። ምን ነው ጊዜ እንትን ቤት ስለሰጠው ነው ምናምን አቦ ተረጋጋ እንጂ ምን እሺ እንደ መረጋጋት ጥሩ እንኳን ነው። ገባ? እና ጥፋት እንዳላጠፋ ሰው መሆን እንዴት ነው? እኔ ያልገባኝ ነገር ጥፋት አላጠፋም እያልክ ነው። እግሯ ላይ ወድቄ እንደዚህ ሆኛለሁ ሌላ ሰውን ዳረኝ ብላለች ምናምን እንኳን ደግ አደረጋች እንደ ምን ነው አሽጋባት ከሳ ብሮ እንደ ምን እሺ ታው እንጂ እኔ የራሴ ህይወት ጀምሬ በኋላ አብረን እንየውን የምትዩ ምናምን አብረን ምንድነው ማለት ተዘጋጅቶ እየጠበቀ ነበር እንዴ? አንተ የራሴ ህይወት በሶስት ቀን የምትቀይረው አንተ። ኧረ በእናትህ ተረጋጋ። ሲጀማ ልትፈትን ነበር እሷ ላይ ያለችው። አንተ ግን በአንዴ ላይ ብለህ ተቀበልክ። ይገርማል። እና ለማንኛውም ማለት ነው ይሄ ማሳጋጥ ምንም አይጠቅምም። ገባ? ሰግጠሃል። ያው ይበቃል። አሁን በጣም ነው የሰገጣችሁት። ይበቃችኋል። በቃ ገባችሁ? ይሄ ማሽቃበጥን አቆሙ። ወይ ይቅርታ ስለጠየቀች አሻፈረኝ የምትል ከሆነ አቦ ተረጋጋ። ሴኬኒ ማለት ጥሩ ነው። ገባ? አዎ ልክ ናት ማለት እሷን ማረጋጋት ነበረባት። እውነትን ውሸት የሆነ ለምን እንደመጣ ማወቅ እስኪታቅ ድረስ ማረጋጋት ትችል ነበር። ያው ሴት ልጅ ነች፣ አልፈርድባትም።
ስለምታምን ነው እንደዚህ የሆነችው። ስለምትወድ ነበር እንደዚህ የሆነችው። ባትወድማ ኖሮ ምንም አይመስላትም ነበር። ህይወትህ ውስጥ ላይ የተፈጠረ ነገሮች ማለት ነው። ገባ አይደለ? እና ማለት በዚህ ልክ ላይ ደግሞ ያው ስለ ይቅርታ ስለጠየቀች አንቺ ማን ስለሆንሽ ነው ደስ ስላለሽ ትሄጃለሽ፣ ደስ ስላለሽ ትመጫለሽ? ኖ ኖ ኖ ብራዘር፣ ደስ ስላለሽ ደስ መቼ ነው የሄደችው? መቼ ነው የተለያችሁ ካንተ? መቼ እንደ ከዚህ በፊት እንደውም እናስታውሰ እንደ በዚህች ልጅ ምክንያት ማለት የሆነ ነገር ሲታሳይ ያ ነገር እኔ ላንቺ ማስረዳት አይጠበቅብኝም ብለ ከቤቷ ነበርክ። ከቤት ማለት አልኖርም ብለ ደግሞ በቃ እኔና አንቺ ነገር እዚህ ጋር ይብቃ፣ ከህይወትሽ ወጥቻለሁ፣ እንደፈለግሽ ኑሪ፣ መልካሙን ሁሉ ይመኝልሻለሁ ብለ ከቦት ወጥተህ ጠፍተህ ነበር አይደል እንዴ? ያ ምንድነው ያንተ ጥፋት ነው። ያንም ደግሞ ሲጠይቅ ስለደበቅ ገባ አይደለ? አንተም እያልክ ነው። አንተም እኮ እኔ ወጣ ከህይወትሽ ወጥቻለሁ፣ አንቺ ህይወትሽ ኑሪ ብለ ወጣልኩ እኮ። ምን ይሄ ነው እንዴ? ብሩክ ተው እንጂ እስቲ ዞር ብለ ራስህን ተመልከት እንዴ። ያጠፉ ጥፋቶችን ሁሉ ጥፋት አላጠፉም እያልክ ነው እንዴ? ምን ነው ማለት የማልካም ነገር እንደዚህ ይሄ ቤት ባይኖር ነው አትመለሽም ነበር ምናምን ምናምን። በቃ እርሶ ብራዘር እርሶ ሴት ናች። በቃ እርሶ ምን ነው በጣም ተጠማጠምክ ነው የምልህ። ቤት ላይ ቤት ይሄ ቤትማ ውሸት መሆን አለበት። ለማንኛውም እኔስ ምንድነው ያረኩት? እኔስ ምን አርጋታለሁ? እንደዚህ ሲንበረከክ ዝም ያለችው ተንበርክኬ ይቅርታ ስላት ይቅርታ ክን አልቀበልም ያለችው እኔ ምን ስላደረኩ ነው ብለ ዞር ብለ የሰራውን ቪዲዮችን ተመልከት። ከዚህች ወርጋጥ የሆነ ሴትዮ ጋር ቪዲዮ ከመስራት ቀን ጀምራችሁ እየሰራችሁ የነበራችሁትን ቪዲዮችን ዞር ብለ ተመልከት ማለት ነው። ከዛ ደግሞ ምን እንደሆንክ ምን አክል ጥፋተኛ እንደሆንክ ራስህም ታውቃለህ። ደግሞ ጥፋተኛ ምን ቤት ስለሰጣ ጥፋተኛ አይደለም ማለት አይደለም። ቤት አይደለም ወርቅ ብታነጥፍላሱ መጀመሪያ እኔም ውዶች እኔ ከሰው ልጅ የምፈልገው ነገር ህይወቴ ውስጥ ላይ ማይሆን ነገር ካደረገ ጥፋቱን አምኖ ይቅርታ ያደረኩን ነገር ልክ አይደለም፣ በቃ ልብሽን ሰብሬያለሁ፣ ማስማሬን አልፌ ማይሆን ነገር አድርጌያለሁ፣ ስለዚህ ይቅርታ ብሎ ከይቅርታ በኋላ የፈለገ ነገር ቢያደርገኝም ደስ ነው የሚለኝ። ይቅርታ ሳትጠይቅ ቀልባት ለማረጋግ ተንበርከክ፣ ይቅርታ ሳታረግ ቤት ገዝተህ ሰጣ፣ ይቅርታ ሳታደርግ በቃ የማይሆን ነገር ሙድ ማራመድ ጀመርክ። ዋይ ብራዘር ሁሉም ነገር ምን ነው ቤት አንጠልጥሌ ቆሻሻን ሁሉ እኛ አሁን ማታ ምግብ ሰርተን ለሰው ሰጥተን ለሰው ባልቶ ጠጥቶ ከጨረሱ በኋላ ቆሻሻ ማለት ቆሻሻ ሁሉም ቦታ ያሉ ነገር ሰብስበን አይደለ ውጪ ላይ የምንጥለው። እንደዛ ያለው ማለት ስትናገር የነበርከው ያደረከው ነገር የድሮ ኤክስ ጋር የተገናኘው ነገር ከዚህች ሴትዮ ጋር የተገናኘው በምን ምክንያት እንደተገናኘ ሳታስረዳት ሳትናገር ግልጽ ሳታደርግላት ልጅ ብቻ የኔ አይደለም አልክ እንጂ ማለት ከዚህ በላይ ምንም ነገር ሳታስረዳት ስልክ ማውራት የራሱ ይሄ ንቀት እኮ ነው። ገባ? ያ ነገር ሁሉ ሳታስረዳ ቤት ሰጣና ሁሉ ነገር አንጠልጥሌ ቤት ውስጥ ላይ ሄደ ቀበርክ ማለት ነው። ቀብር ውስጥ አስገባ። ከዛ በቃ እኔ ጥፋተኛ አይደለሁም ጀናን ቀብር። ዋይ ብራዘር ምንድነው እንደ ጥፋተኛ እኮ ነው። ጥፋትክ መቼ ነው ይቅርታ ጠየቁ? ጥፋትክን አማንክ? አዎ ማግኘት አልነበረብኝም ይቅርታ። አንቺ ላይ እንደዚህ አይነት ነገር ማድረግ አልነበረብኝም ይቅርታ። ያኔ ብንጣላ ማታገስ ነበረብኝ። ይሄን ነገር ስላደረኩ እቺ እንደ ስላገኘው ብቻ ይቅርታ ብላል። ምንድነው ዛሬ አንጨረጨረክና ይቅርታ ሲጠይቅ እንቺ እኮ መታገስ ነበረብሽ። ኧረ እባክህ ተው እንጂ ቡባቴ ተረጋጋ። ቦጋሌ ተረጋጋ። እንደውም ቡባቴ አይደለም ስሚ ቦጋሌ ነው። ቦጋሌ ተረጋጋ። መረጋጋት አስፈላጊ ነገር ነው። ገባ? ወይም ከሷ ህይወት መውጣት ፈልጌ ከሆነ ግልጹን ተናገር። እኔ አንቺን አልፈልግሽም፣ እኔም ይሄ ምክንያት የፈጠርኩት ካንቺ ለመለየት ፈልጌ ነው ወይ ብለህ ግልጹን ተናገር እንጂ በዚህ ልክ ማንጨርጨር ምናምን ህይወቴን ጀምሬያለሁ ከዚህ በኋላ እንደ ህይወት ቀልድ ነው እንደ ብራዘር ያዙ ሊቀቁ የሚባል ነገር የለም። 2 አመት ዋጋ ተከፋፍላችኋል። ስለዚህ ማረጋጋት የሚባል ነገር ውስጣችሁ ላይ ይኖራችሁ ነው የምላችሁት። ማሽቃበጥን አቆሙ። እሺ ይበቃችኋል። ይበቃችኋል ከዚህ በኋላ ገባ? ይቅርታ ስለጠየቀች ደግሞ መንግስት እንዲያውቅ እንዳይሰማክ ብራዘር ገባ? ይቅርታን ነገ የሚኖር ሰው ብዙ ነገር ችሎ ያልፋል። ለነገ የሚያስብ ሰው ብዙ ጥፋቶችን አርሞ ያልፋል። ለዚህ ነው ይቅርታ የጠየቀች። ግን
ጥጋብ እንዳይሰማክ ልንገር ብዬ ነው በዚህ አጋጣሚ ገባ። እና ጥፋተኛ አይደለም የምትልም ከሆነ እኛ እነግርሃለን። ቲክቶክ ላይ ቆርጠን እናመጣለን። ከዛ ሜሽን ትደረጋለህ። ቁጭ ብለህ ታያለህ ምን ያክል ጥፋተኛ እንደሆንክ ማለት ነው። ምን ነው ጥፋተኛ አይደለም ብለህ ራስህን ጀነን ቀብረር ማድረግን ፈለክ? ተው እንጂ በጣም ጥፋተኛ ነህ። በጣም ብዙ ጥፋት አጥፍተሃል። በቃ እሷማው ማረጋጋት ነበረባት። እውነቱ እስኪወጣ ድረስ ዝም ማለት ነበረባት። ስለዚህ ግን ያ ነገር ሁሉ አልጠበቀችም። ወስናለች። እንደ ሴት ልጅ ነው ተሰምቷት ነው። አለቀ በቃ። ምን ነው ያደረኩት ነገር ልክ ነው ጥሩ ነው እያልኩ ነው እንዴ ብራዘር? በይቅርታ የሚያልፍ ነገር አይደለም እኮ እንዴ። ተረጋጋ እንጂ ብሩክ እንዴ። ኧረ በእናትህ እንዴ ምን ነው ቤት ሰጠውና የጥፋተኛ አይደለም ይቅርታ አይደለም እኮ ቤት መስጠት። ወርቅ ብታነጥፍለት ጥፋት እኮ አይታረምም። በቃ ጥፋት አጠፍታል አንዴና ስለዚህ ሰው ልጅ ይሳሳታል የሚለው ነገር ማውራት ያለባት እሷ ነች። ስለዚህ እንደዚህ ሆኜ ይቅርታ ጠይቄ እግር ስር ወድቄ እግሬን ዳለኝ ብላለች ምናምን እኔ ህይወቷን እኖራለሁ ህይወትሽን ኖሪ ከዚህ በኋላ ህይወቴ ውስጥ አትግቢ እኔ ህይወቴን ጀምራለሁ እኔ ላይ ብለሽኛል ምናምን አረ ስቶፕ ብራዘር ስቶፕ خلاص زياده والله لازم እንደ ብዙ ማውራት ጥሩ አይደለም። ሰው ልጅ ብዙ ማውራት ጥሩ አይደለም። በቃ ግማሽ አስቀርታችሁ አውሩ እሺ አስቀርታችሁ እና የሚ ደግሞ ጥቅመኛ ነው ያላችሁ ሰዎች እንኳን ደስ አላችሁ። ዛሬ መልስ ሰጥታለችና እናንተ የወረዳችሁ ጭንቅላት ያላችሁ ስለሆነ ነው ብላለች። ይመችሽ የኔ እናት ተመችተሽኛል ነው የምልሽ። እግዚአብሔርን ቆይ አመጣልሻለሁ እንደውም ይሄንን ስላችሁ አመጣለሁ ማለት ነው። በቲክታክ ማለት ነው። እና እንደዛ ነው የምላችሁ ጉዶቼ። በጣም ነው የምወዳችሁ። ይሄንን ቪዲዮ ሼር፣ ላይክ፣ ቤትን ሰብስክራይብ ማድረግ እንዳይረሳ። ለነዚህ ልጆች እግዚአብሔር ልቦና ይስጣችሁ እና ተረጋጉ። ወዳችኋለሁ። መልካም ምሽት ይሁንላችሁ።